በዛሬው ቪዲዮ መሀላ ላይ አዝራ ከከድር ፍቅር እንደያዛትና መፋታት እንደምትፈልግ ለቤተሰቡ የምትናገርበትን መቴ መፋታት እንደሚፈልግ ሲናገር ከቤት ውስጥ የሚባረርበትና እዚያ ሁሉንም ንብረቱን የሚቀማበትን እንዲሁም ገንዘብ ያጣችው አዝራ ስራ ለመጀመር የምትሞክርበትንና ኤንጅላ መቴ እንዲሁም አዝራና ከድር በመሆን አንድ ላይ መኖር የሚጀምሩበትን ሌሎችም አስደንጋጭና አጓጊ ሂንቶች የቀርብ ያለ ወደ አጓጊ ሂንት አለፍኩኝ። መሀላ ቤተሰቡ ችግር የሚያጣው አይደለም። ከድር መኪናውን አስነስቶ ማለትም ደግሞ በዛቱ አብሮት የነበረውን የአዝራን መኪና አስነስቶ ለሷ ለመስጠት ካለበት ስፍራ ካለበት ሩቅ ሀገር ወደ ኢስታንቡል ይመጣል። በሌላ በኩል መቴ አሁን ከሁሉም ቤተሰቦቹ ጋር ለመገናኘትና ስለ ትዳሩ ለማውራት ከፍሌስ ጋር ተገናኝቷል። አዝራ መቴን እንደማታፈቅረውና እንደማትወደው ለእናቷ ፍሌስ ተናግራለች። መቴም ቢሆን ወደ ላይ ወደ ቦታው እናም ደግሞ ለመሰባሰብ ወደ ላይ ሲወጣ ፍሌዝ ልጇን አዝራን ታስቆማትና እብዳቶኝ ጅላቶኝ ሌላ ወንድ ወድቻለሁ አትበይ፣ ሲቀጥል ከድር ላንቺ የሚመጥንሽ ሰው አይደለም። ስለዚህ ከድርን ከማስበለጥ ይልቅ መቴን ጠበቅ አድርገሽ ያዡ። መቴ ያንቺ ጣፈንታና ያንቺ ህይወት ነው። ከሱ ውጭ ሆነሽ ምንም ነገር ማድረግ አትችይም። ስለዚህ የመጨረሻ ማስጠንቀቂያን ሰጥቼሻለሁ። ላይ ወጥተሽ መፋታት እንደማትፈልጊና እሱን መቶ እንደማትፈልጊ ለሁሉም ሰው ተናገሪ፣ ካለበለዚያ ችግር ይፈጠራል ስትል ተናገረች። አዝራም ዝም ብላት ወደ ላይኛውና ስብሰባ ወደሚወጡበት ክፍል ገባች። እዚያም ሆነ እንዲሁም ደግሞ ሌሎች ቤተሰቦች ገና አልመጡም። አቲፍ እየጠበቃቸው ነው። ከድር መጠጥ ጠጥቷል። እናም መኪናውን እያሽከረከረ ወደ አዝራ ለመስጠት መኪናውን ይሄዳል። ምንም እንኳን ከአዝራ ፍቅር ቢይዘውም ለማንም መናገር አልፈለገም። አቲፍና ዚያ እርስ በርስ ተገናኙ። እናም መቴ ወደዛ ስፍራ መጣ። አቲፍ ምን አይነት ወሬ ነው የምታወሩት እናንተ ሁለት ልጆች? ሲቀጥል የት ነበራችሁ? ቤተሰቡን በሙሉ ጥላችሁ እናም ደግሞ ለየብቻ ተለያይታችሁ የምትሄዱት እናንተ ማን ስለሆናችሁ ነው? በማለት ተናገረ። አዝራም ብትሆን እሱ ነው እኔን አልፈለገኝም፣ የት እንደሄድኩ እንኳን አልጠይቅኝም በማለት መቴን ወቀሰች። በዚህ ጊዜያት ላይ ፍሬዝም ምንም የሚሆን ምን ሁለታችሁ እርስ በርስ ተስማምታችሁ የምታደርጉት ነገር እስካለ ድረስ እኛ ማወቅ አለብን። ሲቀጥል ደግሞ እናንተ በጣም ልጆች ናችሁ፣ ስለምንም ነገር አታውቁም ስትል ተናገረች። ይህንን ስትልና መቴ ላይ ስትጮህበት ፍሊዝም ጉልተን ወደዛ ስፍራ በመምጣት ስለምንድን የምታወሪው ሴትዮ በማለት እርስ በርስ ወደ ጦርነቱ ይገባሉ። በዚህ ጊዜያት ላይ እኔ ከልጄ ጎን ነኝ በማለት ጉልተን ሁሉም ላይ ትጮኻለች። ፍሊዝ ደግሞ ምንም አይነት ፍቺ መደረግ አይችልም፣ ምክንያቱም ገና ሁለቱም ሕፃኖች ናቸው፣ ስለዚህ ምንም አያደርጉም ስትል ተናገረች። መቴ እኔም ሆነ አዝራ ተስማምተን ያደረግነው መፋታት የምትፈልግ ከሆነ እኔም እፋታለሁ፣ እኔም አብሬያት መኖር አልፈልግም ሲል ተናገረም። ባህሪን በዚህ መካከል በጣም ጮኸባቸው። ኢዜትም ቢሆን እሰቡበት በማለት ተናገረ። አዝራ አባቷን ዝም እንዲል አደረገችው። ፍሊዝ የምትናገረው ነገር ምንም አይነት ፍቺ መደረግ አይችልም ብላ ብትናገርም እንኳን ግን ማንም እሺ ሊላት አልፈለግም። መቴም ሊያዳምጣቸው ፈቃደኛ አይደለም። አዝራን ብትሆን እንደዛው። አዝራ የምትፈልገው መፋታት ነው በቃ። መቴም ከኤንጅላ ጋር መሆን ስለሚፈልግ ይህንን ሀሳብ አድንቆታል። ምንም እንኳን እሱ እንደተበደለ ሰው ሆኖ ለመፋታት ቢቀርብም ግን ፍሊዝ ይህን ነገር ልትፈቅድ አልቻለችም። በዚህ ሰዓት ላይ ጉልተን የምትሆን ልጆች የሚፈልጉት ያንን ከሆነ አድርጉላቸው፣ ምክንያቱም እነሱ ሰላማዊ ህይወት የማይኖሩ ከሆነ ምን ያደርግላቸዋል ትዳር ስትል ትናገራለች። በዚህ ጊዜያት ላይ እባክሽን ተረጋጊ ማለት ፍሊዝን ሊያረጋጓት ይሞክራሉ። ፍሊዝ በጣም እየጮኸች ነው። የልጇን ቅሌት መቀበል አልችልም። በዚህ ጊዜያት ላይ አዝራ ኪስ ውስጥ የነበረውን እያንዳንዱ ፖርሳዋን በመቀበል ገንዘቧን፣ ሀብቷን እንዲሁም ኤቲኤሟን ሁሉን ነገር ትነጥቃታለች። እናም ከቤት ውስጥ እንድትወጣ ትነግራታለች። በዚህ ጊዜያት ላይ እዚያም ቢሆን በተመሳሳይ መልኩ ልጁን ይቀጠዋል። ማለትም መቴን መቅጣት ስላለበት ያለውን ነገር በሙሉ እንዳያንቀሳቀስ ያደርገዋል። እናም ሁሉን ነገር መቴ መልሶ ለዚያ ወዲያው አዝራን እንውጣ፣ እኛ የምንፈልገውን እናደርጋለን፣ ራሳችን ፍርድ ቤት ሄደን ሁሉም ነገር እናስተካክላለን በማለት ይናገራል። ኤንጅላ ተከትላቸው ልትሄድ ስትል ፍሊዝ ታስቆማታለች። ኤንጅላ መሄድ የለብሽም በማለትም ትነግራታለች። መቴና እንዲሁም ደግሞ አዝራ ከቤት ተባረሩ። ከቤት መባረሩ በጣም ያሳዘናት ጉልተንም ለዚያ እባክህ ልጄ ምንም ነገር የለውም ስለዚህ እንደዚህ እንዲሆን አታደርግ ስትል ተናገረች። አቲፍም ደግሞ ይቺ ልጅ ሴት ልጅ ናት፣ ምንም አይነት ገንዘብ ካልሰጠሻት የወሬት ልትሄድ ትችላለች፣ እባክህን አባዬ ዝም በል በቃ። ሁለቱም ተያይዞ አንድ ላይ ይሄዳሉ፣ እናም ደግሞ አንድ ላይ አብረው ያሳልፋሉ፣ ይዋደዳሉ፣ ስለዚህ ሀሳባቸውን ይቀይራሉ፣ ዳግመኛ አንድ ላይ ይሆናሉ ስትል ፍሊዝ ተናገረች። ጉልተን እንደዚያ የማይሆኑ ከሆነ ግን ይህ አይፈጠርም ስትል ተናገረች። ፉሱን ልታረጋጋ ሞከረች። ሁሉም ቤተሰብ እርስ በርስ ይጨቃጭቃል። በዚህ ጊዜ አትላይ ኦዛን ወደ ኤንጅላ ጋር በመምጣት ኔቱሉ በማለት ለብቻው ያናግራታል። ስልክም እየደወለ የት እንዳሉ ለማጣራትና ያ አዝራን ልብሶች አዘጋጃጅተው ማንም ሰው ሳይመለከታቸው መጥፋት እንዳለባቸውና እነሱም ከዚህ ቤት ውስጥ መውጣት እንዳለባቸው ምክንያቱም የነሱ ጣፋንታ እነሱ ላይ እንደሚደርስ ይነግራታል። እናም ኦዛንና እንዲሁም ኤንጅላ ተያይዘው ከቤት ውስጥ ማንም ሰው ሳያገኛቸው ፖርሳውና ሻንጣውን በመያዝ ለአዝራ እቃውን ለማድረስ ሙከራ ያደርጋሉ። የከድር እናት ከልጇ ጋር ስለተጣላች አሁን ወደ አፊፌ ቤት በመምጣት እንዲያስገቧት ትጠይቃለች። እነሱም ይቀበሏታል። ቤልጉን ከአቲፍ ጋር ሁና ወሬ ልታወራ ስትል አፊፌ ትደውላለች። አፊፌ መደውሏን ተመልክታ በጣም ቀንታ ካለችበት ቦታ ትሄዳለች። አቲፍ አሁን ቤልጉንን እያጣ እየተቀጣ ይገኛል። በሌላ በኩል ከልጁ ፍጹም ጋር ሲማግጥ የነበረውን
ኢዜትን እያስጠነቀቀውና እያስፈራራው የሚገኘው እዚሁ አለ። ዳግመኛ ከልጄ ጋር የምትደርስ ከሆነ የእውነት ላለው እገልሃለሁ። አልደርስም፣ ዳግመኛ እሷ ጋርም አልሄድም። አዎ ስለ ሁሉም ነገር አውቃለሁ። ልጄን ከአንተ አርቄያታለሁ። አንተ ደግሞ ከእሷ እንድትርቅ እፈልጋለሁ በማለት ያስጠነቅቀዋል። በዚህ ሰዓት ላይ ፍሊዝ ወደዛ ስፍራ ትመጣለች። ፍሊዝም ከመጣች በኋላ ኢዜት እባክህን ሂድ በማለት ኢዜትን እንዲሄድ ታደርገዋለች። ፍሊዝም ወደ እዚያ ጋር በመጠጋት የተፈጠረውን ነገር ታውቃለህ። የማታውቅ መስሎኝ ነበር። እናም ልጅህን ስራ ያስጀመርካት ለዛ ነው። ቅጣት እየቀጣሃት ነው። ከዚህ በኋላ ስራ መስራት አለባት ብለህ ታስባለህ? አዎ እኔ ልጄን ቅጣት ተቀጥቻታለሁ። ምንም እንኳን አንቺ አብረሹ መኖር የምትፈልጊ ከሆነ ያ ያንቺ ውሳኔ ነው። ግን ደግሞ የኔ ልጅ እዚህ ቤት ውስጥ እንድትቀርብም ሆነ ከእሱ ጋር አንድ ላይ እንድትሆን አልፈቅድም። ያ ቃሌ ነው በማለት ካለበት ስፍራ ጥሏት ይሄዳል። መቴና እንዲሁም ደግሞ አዝራ አሁን ወደ ቤት ውስጥ ደረሱ። እናም እርስ በርስ አንድ ላይ ቁጭ ብለው የሚያበስሉት ነገር የሚመገቡት ነገር ካለ ማሰብ ጀመሩ። በዚህ ሰዓት ላይ ከድር ለአዝራ ደወለ። እሷም ሄደው ስልኩን እያነሳች ያለችበትን ስፍራ እነገረችው። ሎኬሽኑንም ላከችለት። መኪናሽንም ላደርስልሽ ነው የመጣሁትም ሲል ነገራት። እሷም እሺ በማለት ተቀበለችው። የከድር እናት በጣም እያለቀሰች ልጇ ጥሏት እንደመጣና ወደዚህ አገር እንደተመለሰ አዝራ የምትባለው ሴት እሱ ጋር አብራ እንደሆነችና ከሷ ፍቅር እንደያዛት መናገር ጀመረች። ምንም እንኳን ኤንጅላን ቢሰጣትም እነሱ ግን አሁን አዝራ ጋር መሆኑ በጣም እንዳበሰጨትና እሷ የምትፈልገው የልጅ መሆነ ማግኘት የምትፈልገው እንዲሁም ሁሉም ነገር የምትፈልገው ከኤንጅላ ጋር ከዛች ከገበት ልጅ ጋር አትፈልግም። በሌላ በኩል ደግሞ ከመቴ ጋርም ቢሆን ባለትዳር ናት። በዚህ የተነሳ እርስ በርስ መወያየትና መከራከር ጀመሩ። አልፌ የምትሆን ከዚህ በኋላ ኤንጅላ ልሰጥሽ አልችልም፣ ምክንያቱም ኤንጅላ ከድርን አትፈልገውም። ስለዚህ ያንን ላስገድድ አልችልም። አንቺ ምን ተረጂ ስትል ነገረቻት። እሷም የልጇ ህይወት እንደሚበላሽ እየተማጸነች ለመነቻቸው። እሷም እዛው አብራ እነሱ ጋር እንድታርፍ ነገሯት። ኤንጅላና እንዲሁም ኦዛን እቃዎችን በመሰብሰብ ወደዛ ስፍራ መጡ። ማለትም ደግሞ መቴና አዝራ ወዳሉበት። ከድርም እዛው ተገኘ። እናም ከድርም ሰላም በማለት እነሱን ወደ ውስጥ ገባ። መቴንም ቢሆን አላፈረውም ከድር። ምንም እንኳን ይህ ሁሉ ነገር የተፈጠረ ያለው መቴ ከድርና አዝራ እንዲቀራረቡ እያደረገ ያለው ኤንጅላን ከጎኑ ስለያዘ ነው። አዎ ጨረቃን የያዘ ኮከብ አይታየውም አይደለም የሚባለው ልክ እንደዛ ነው። ለእናንተ ግን ይህ ጥንደት እና ይህ ጥምረት ተመችቷችኋል? ሀሳባችሁን ኮመንት ስፍራው ላይ አስቀምጡልኝ። እባካችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ ማድረግ አትርሱ። ኢዜት ፍሊዝን ይቅርታ ለመጠየቅ ወደ እሷ ጋር ይመጣል። እሷም ግን አሁን ላይ እንደዚህ አይነት ሙድ ላይ አለመሆኗን ነግረው ጩኻበት ወደኋላ ተመልሰዋለች። እሱም ለብቻው ሌላ ክፍል ውስጥ ለማደር ይሄዳል። አሁን አዝራና እንዲሁም ደግሞ ኤንጅላ አንድ ላይ አብረው ተኝተው ይገኛሉ። በዚህ ሰዓት ላይ ኤንጅላ ተንስታ ስትሄድ መቴ ለብቻው ቁጭ ብሎ ታገኘዋለች። ከእሱም ጋር ማዋራትና መወያየት እንዲሁም እርስ በርስ ስለ እያንዳንዱ ሚስጥራቸውና ቀጣይ ማድረግ ስላለባቸው ነገር እያወሩ ሊሳሳሙ በሚሞክሩበት ሰዓት ላይ አዝራ በራፉን ትከፍተዋለች። አዎ አዝራ በራፉን ትከፍተዋለች። የበራፉን መከፈትና ኤንጅላን እየተከታተለቻት እንደሆነ የተመለከተችው አዝራ ወዲያው ካለችበት ቦታ ኤንጅላ ትደበቃለች። ኤንጅላና እንዲሁም ደግሞ መቴ ይደበቃሉ። አዝራ ከከድር ጋር ትገናኛለች። በዚህ ሰዓት ላይም ውሃ ይዛ እየተመለሰች ባለችበት ሰዓት ላይ ኤንጅላ ከድርንና እንዲሁም ደግሞ አዝራ ውሃ ለመጠጣት ሲመጡ ትመለከታቸዋለች። ኤንጅላም ውሃውን ለአዝራ ሰጣት ወደ ክፍሏ እንድትገባ ስታደርግ ከድር ደግሞ ውሃ ለመጠጣት ወደዛ ስፍራ ወደ ኪችኑም ሲሄድ ከመቴ ጋር ይገናኛል። እናም ከድርም ቢሆን ኤንጅላ እስካሁን ከማን ጋር እንደሆነች ይገባዋል። ኤንጅላ አለመያዟ ይገርማታል። እናም ደስ ይላታል። አሁን ወጣቶቹ አንድ ላይ እያሳለፉ ይገኛሉ። ቤተሰቦች አንድ ላይ እየኖሩ ነው። ገንዘብም ሆነ ምንም ነገር የላቸውም። ስለዚህ አዝራ ስራ ለመስራት ትሞክራለች። በሌላ በኩል መቴና እንዲሁም ኤንጅላ ግንኙነት እንዳላቸው ከድር ያውቃል። እናስ ቀጣይ በመጨረሻ አዝራ መች ይሆን የመቴንና እንዲሁም ኤንጅላን ግንኙነት የምታውቀው? ስራ ለመቀጠር ያመራቸው አዝራ ሲቪዋን ለሰዎች በመስጠት ስራ ለመቀጠር ኢንተርቪው ያደርጓታል። ተመልካቾች የዛሬው ትዕይንታችን ጋር ይጠናቀቃል። ቀጣይ በአጓጊና በአስደንጋጭ ትዕይንት ነው የምመለሰው። ቪዲዮውን ላይክ ማድረግ አትርሱ። ቻናሉን ሰብስክራይብ አድርጉት። ስለተከታተላችሁን ከልብ አድርጌ አመሰግናለሁ።